እመኑኝ ይህን ቪዲዮ ታተርፉበታላችሁ፣ ትጠቀሙበታላችሁ፣ ህይወታችሁን ትቀይሩበታላችሁ ብዬ የማስበው ቪዲዮ ነው እና እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። እስከ መጨረሻው ድረስ ቪዲዮን ጨርሳችሁ እዩት። እመኑኝ አልምልም። እመኑኝ ሚስቴ ሌላ ሰው ወደደች። 8 ዓመት በትዳር ከቆየም በኋላ ሚስቴ ሌላ ሰው ወደደች። ሚስቴ ሌላ ሰው ወዳለሁ አለችኝ። እኔ ግን 2 ልጆች አሉኝ። እርስዎ በእኔ ቦታ ቢሆኑ ምን ያደርጋሉ? ይለናል የዛሬ ባለ ታሪካችን። ታሪኩን እንደሚከተለው አቀርባለሁ። እኔ 38 ዓመቴ ነው። ሚስቴ 33 ዓመቷ ነው። በትዳር 8 ዓመት ቆይተናል። 2 ልጆችም አሉን። መጀመሪያ ላይ ትዳራችን ጥሩ ነበር። እንደ ሁሉም ቤተሰብ ችግርም ነበረው፣ ግን መወያየት እንችል ነበር። ከ1 ዓመት በፊት ግን ነገር ተቀየረ። ሚስቴ ብዙ ስልክ ላይ ትቆያለች። እኔ ከስራ ስመለስ ግን ዝም ብላ ነው የምታየኝ። ዝም ብላም ትቀመጣለች። ሳናገራትም መልስ አትሰጠኝም። ምንም አትጠይቀኝ ትለኛለች። አንድ ቀን በትዕግስት ጠየቅኳት። እኔ ምን አጥፍቻለሁ? ምን በድዬሻለሁ? ምን ተቀይሯል ብዬ በጠየቅኳት ጊዜ ያልጠበቅኩትን ነገር ነገረችኝ። እውነቱን ልንገርህ፣ እኔ ሌላ ሰው ወዳለሁ አለችኝ። በዛ ሰዓት ዓለም ቆመብኝ። እኔ ለልጆቼ ክብር አለኝ፣ ለሷም ቢሆን። ከዚያ ቀን ጀምሮ ቤታችን በ2 ተከፈለ። ልጆችም ምን እየተፈጠረ እንደሆነ አያውቁም። እኔ እንደ አባት ብቻ ቆማለሁ፣ እሷ ግን ሐሳቧ በሌላ ሰው ላይ ነው። አሁን ጥያቄ ይህ ነው፣ ትዳር ልተው ወይስ ልጆቼን ልበል ልጠብቅ ወይስ ራሴን ልምረጥ? በጣም ግራ ገብቶኛል። እርስዎ በእኔ ቦታ ቢሆኑ ምን ያደርጋሉ? ይለናል የዛሬ ባለ ታሪካችን። በጣም ከባድ ነው። እርስዎ ቤተሰቦች፣ ይህንን ቪዲዮ የምታዩ ቤተሰቦች፣ እናንተ በሱ ቦታ ብትሆኑ ምን ታደርጋላችሁ የሚለውም ነገር አስፍሩልን። እኛ ደግሞ የእኛን ሀሳብ እንሰጣለን። ሌላ ሰው ወደደች። በጣም ከባድ ነው። በነገራችን ላይ እኔ አሁን ታሪኩን ራሱ አንቺ አላየሽውም ነበር አይደለ? ድንገት ነው እና እንትን ያልኩት ማለት ነው ያነበብኩት። አልነገርኩሽም ታሪኩን ራሱ እንዴት እንደሆነ ምናምን እና በጣም እኔ አሁን ታሪኩን ቅድም አንብቤው ነበር ማለት ነው ቪዲዮ ላይ ከመውጣቱ በፊት እስኪ ላንብብ ምናምን አልኩኝና አንብቤው ነበር። አንዳንድ ከስር የሚወጣ ነገርም ነበረው ማለት ነውና በጣም ነው ውስጥ የተሰማኝ። ማለት አንድ ላይ እየኖሩ 2 ልጆች አሏቸው። እንዴት ዝምታዋ በጣም ከፋ። መጨረሻ ላይ ሌላ ሰው ወደድኩ ታዘወትራለች ነው ያለው። ምናልባት ያ ነገር ያመጣው ነገር ይሆናል። ስልክ ከማብዛቷ ሌላ ነገር እንድታይ ሌላ ሰው እንድትወድ ያደረጋት ወይ እሱ ይሆናል። ስልክ ላይ ማብዛቷ ነው ወይስ ሌላም? ስልክ ማብዛቷ፣ በነገራችን ላይ ስልክ ማብዛቷ ሌላ እንድትወድ ያደርጋታል ማለት አይደለም። ማለት እንዴት? ምን ሰይጣን አሳስቷት ነው ማለት? እንዴት የ2 ልጅ እናት ባለትዳር እንዴት ሌላ ሰው እንዴት ልትወድ ይችላል? እሱን ሳትወደው ነው ያገባችው? አይ ዶንት ኖ። እሱን እንኳን ባላቅም ሊሆን ይችላል ማለት አይታወቅም። ሳትወደው አግብታ በቤተሰብም ሊሆን ይችላል ምናምን። ተፋቅረውም እኮ ተጋብተው አንዳንዴ ምን አለ መሰለሽ የሆነ መሰለቻቸት ምናምን ይመጣል እኮ። የሆነ ፍቅርሽን አይመጣም ማለት የሚመጣበትን መንገድ አለ። ምን አለ መሰለሽ ፍቅርሽን ማደስ ካልቻልሽ ባል ጠዋት ይወጣል፣ ማታ እንደማንኛውም ሰው ይገባል፣ ይተኛል፣ ይወጣል፣ ይገባል፣ ይተኛል፣ ይወጣል ምናምን። ይሄ ህይወት ይሰለቻል እኮ አይደለ? ለቤተሰቡ ጊዜ መስጠት አለበት የሚባልም ነገር አለ። ለሚስቱም ጊዜ መስጠት አለበት። እሺ፣ እሷ ከልጆች ጋር ሆና ምናምን ረጅም ሰዓት እያሳለፈች እሱ ለእሷ ጊዜ ካልሰጣት እሷ ወደ ሌላ ማትሄድበት ምክንያት አይኖርም ብዬ አስባለሁ። ገባሽ አይደለ? ሁለተኛ ደግሞ ልክ እንደዛው ሴቷ ባልየው በሚገባበት ጊዜ እንደማንኛውም ባልና ሚስት በፍቅር ተቀብለው ገባሽ ሆኖ ግን የፈለገ ጉድለት ቢኖርበት እሱም መምከር መመለስ መቻል አለባት እንጂ
ሌላ እንዴት ሌላ መውደድ ቀላል ነገር ነው እንዴ? ይሄ ትንሽ ነገር እኮ አይደለም። እንዴት መውደድ ማለት እኮ እዚህ ጋር ያለውን ነገር መጥላት መቻል አለብህ። የሆነ ነገር ሌላ ነገር ለመውደድ ስታስብ እንዴት እዚህ ጋር የልጅህን አባት የፈለገ ማለት ትዳር ላይ ጉድለት ይኖራል፣ አለመግባባት ይኖራል። ግን ያንን ነገር በንግግር በሂደት መፍታት መቻል ነው እንጂ ሌላ ይሄ እንጃ። እኔ ለመፍረድ ራሱ ከበደኝ እንዲህ ብሎ ለማውራት ራሱ ስለዚህ ታሪክ ከባድ ነገር ነው። ምን አለ መሰለሽ ወንዶችም እኮ አንዳንዴ ወደ ሌላ የሚሄዱበትም አጋጣሚ አለ። ክፍተት አይኖርም አላልኩም። ሴቷም ጋር ክፍተት ሊኖር ይችላል፣ ወንዱም ጋር ጊዜ አልሰጣትም ይሆናል። ወይ ቤቴን አይልም ስራዬን ብቻ ብሎ ጊዜ አሳጥቷት ምናምን፣ በዛ መካከል ስልክ ላይ በምታየው ነገር ምናምን እንትን ብላ ወደ ሌላ ምናምን አስባ ሊሆን ይችላል። ግን ስልክ ላይ በምታየው ባልሽው ነገር እኔ ልመልስሽ ማለት ስልክ በማየት ብቻ አንድ ሰው ሌላ ሰው ምን አለ መሰለህ ስልክ በማየት ብቻ የሚለውን ሳይሆን አሁን እሷ ትሪት የማያደርጋት ከሆነ ቤቴን የማይል ከሆነ ጠዋት ይወጣል፣ ስራ ይሄዳል፣ ይመጣል፣ ማታ ወደ መኝታ ወይ ደግሞ ተመልሶ ወደ ስራው ምናምን ለእሷ ጊዜ ማይሰጣት ከሆነ ሶሻል ሚዲያ ላይ ስትከፍት ደግሞ ሰው የሚያሳየው ጥሩን ነው እንጂ መጥፎውንና የሆነ ያለበትን ባክግራውንድ አያሳይም። ትክክለኛ ህይወቱን አያሳይም። ሲንከባከባት ነው የሚያሳየው፣ ስትንከባከበው ነው፣ አብረው ጊዜ ሲያሳልፉ ነው። እሷ ያ ህይወት እውነት ነው የሚመስላት። ያ ነገር ልክ እነሱ ማይጣሉ ነው የሚመስለው ሶሻል ሚዲያ ላይ ያንን ፓርት ብቻ ሲያወጡት እኮ ቤታቸው ጥል የሌለ ምናምን ነው የሚመስለው። እውነት ነው። ያን ሲያይ አንዳንድ ሰው በቃ ህይወት እንደዛ እውነት ይመስለዋል። እና ለምን እኔስ ይሄንን መኖር የለብኝም ወይ ይሄ ህይወት ለኔ አይገባኝም ወይ ይሉና አንዳንድ ሰዎች ምናልባት ያ ነው እንትን ብሏት ሊሆን ይችላል ያልኩህ እንጂ ሶሻል ሚዲያ ስላየች ሌላ ሰው ትወዳለች እዛ ላይ ያየችውን ሰው ወደደች ለማለት ፈልጌ አይደለም። ያ ነገር አጓግቷት ምናልባት ሌላ የሚንከባከበኝ ካገኘ ግን መሆን የለበትም። የፈለገ ቢሆን እንደው ክፋት ባህሪ እንኳን ቢኖርባቸው እስከ መጨረሻው ድረስ ታግለው እስከ መጨረሻው ድረስ ተነጋግረው ካልሆነ ነው እንጂ ፍቺ መፍትሄ የሚሆነው አንደኛ ልጅም እሷ ሌላ ሰው ወደድኩኝ ማለት በጣም ያስደነግጣል እኮ በሰዓቱ አይደለ? በጣም መለያየት ዝም ብሎ እንደው በጥል ራሱ መለያየት ከባድ ነው። እንኳን ሌላ ሰው ወዶ መለያየት ይቅርና እኔ ደፍራ ራሱ እንደዚህ ሌላ ሰው ወደድኩ ማለቷ ራሱ በጣም ከባድ ነው። እኔ አስደንግጦኛል በሰዓቱ። በነገራችን ላይ በጣም ኮንፊውዝ ሆኜ ነበር። በጣም ከባድ ነው። እኔ እንጃ ወይ ደግሞ ምናልባት አውቃ ሊሆን ይችላል። አይ ዶንት ኖ እንደዚህ ደፍራ እንዴት እንደዚህ ከዓመት በላይ ሆነን እኮ እያለ ነው። ስለዚህ ቤታቸው ውስጥ ክፍተት ተፈጥሯል። ያንን ነገር ሲጀመር ዓመት ሳይደርስ ያንን ነገር ቶሎ ክፍተቱን መድፈን መቻል ነበረባቸው። በሰዓቱ ቶሎ ተነጋግረው ያለውን ነገር ችግር ምንድነው ችግርሽ ምንድነው የሚለውን ነገር ቶሎ መነጋገር መቻል አለባቸው ብዬ አስባለሁ። ይሄ በነገራችን ላይ ቤተሰቦች ለማንኛውም ሰው የሚሆን የሆነ ነገር ነው ማለት እመኑኝ። በጣም ብዙዎቻችሁ ብዙ ቤት ውስጥ ያለ ነገር ነው። አለመነጋገር መቻል በጣም ብዙ ክፍተት ይፈጥራል ብዬ ነው የማስበው እኔ እንደግል ማለት ነውና መነጋገር በሰዓቱ ቶሎ አለመነጋገር። ምክንያቱም በነገራችን ላይ የሰውን ህይወት አየን ማለት ያ ሰው የእውነት ሪያሊቲ ላይፍ ይኖራል ማለት አይደለም። ሪያሊቲም ቢሆን እኮ ግዴታ አንድ ሰው የጎረቤቱን ወይ የሰውን ኑሮ እኮ መኖር አለበት ብዬ አላስብም። በኢኮኖሚም የተለያየ ነው አንዱ ከአንዱ። ሁለተኛ በባህሪ ባክግራውንድ ይወስነዋል። ያ የመጣበት ባክግራውንድ የተለየ ነው። ሌላው ሰው የሚመጣበት ባክግራውንድ የተለየ ነው። አኗኗሩ የሁሉም ሰው አኗኗር አንድ ሊሆን አይችልም። ያ የመጣ ፋሚሊ የሌላ ፋሚሊ ነው፣ የራሱ ፋሚሊ የሆነ የተለየ አኗኗር ነው የሚኖሩ የነበረው። የሁሉም ሰው መልኩ እንደሚለያይ ባህሪውም ይለያያል፣ አኗኗሩም ይለያያል። የዛ ሰው ላይፍ የኔ ላይፍ የሆነ ጥሩ ነገር መመኘት እና ማድረግ በርግጥ ጥሩ ነገር ነው። ጥሩ ባህልም መውረስ ጥሩ ነው። አሁን የሆነ ሰው ሲከባበር ስታይ ጎረቤትህም ቢሆን ጓደኛም ቢሆን ሲከባበር ሲነጋገር ስታይ ያንን መውረስ መቅናት ያ ጥሩ ነገር ነው። ግን አሁን የሆነ ወይ በኢኮኖሚ ሊሆን ይችላል ወይ በሆነ ነገር የሆነ በብር ሊሆን ይችላል። ያን ግን ሊሆን አይችልም። በቃ ሁሉም ነገር በሚሆነው ሰዓትና በሚሆንበት ጊዜ ነው የሚሆነው እንጂ ዛሬ ለምን አልሆነም ያንን ኑሮ ለምን አልኖርኩም አይባልም። ግን ቤተሰባችን ማለት እንዳለው ከሆነ
ፈቃደኛ አይደለችም እያለ ነው። ልትሰማኝ ፈቃደኛ አይደለችም በተደጋጋሚ እያለ ነው። እስኪ በቻልከው አቅም ቁጭ ብለህ ለማውራት ሞክር። በቃ እኔ የምለው ይሄን ነው። መነጋገር መቻል በፍቅር ይዘሃት እንደምንም ብለህ ለማውራት ሞክር። ምክንያቱም ኦልሬዲ ካልፈለገች አልፈለገችም ነው እኮ በቃ አይደለ? ካልፈለገች አልፈለገችም። ግን እኔ አልፈለገችም ብዬ አላስብም። በቃ እሷ ሌላ ሰው ነገር አለ። ያንን ነገር ተነጋግረው ማስተካከል መቻል አለባቸው። እሷ የሚያጎደለችው ይኖራል፣ እሱ የሚያጎደለው ነገር ይኖራል። ተነጋግረው መፍታት መቻል። ልጆች ያለ እናት ያለ አባት ደግሞ ማደግ የለባቸውም ብዬ አስባለሁ። ትዳር ላይ ደግሞ ክፍተት ሲኖር በጣም የሚያሳዝኑ ምንም የማያውቁት ልጆች ናቸው። እኛ ወደዚህ ያመጣናቸው ልጆች እነሱ በጣም ከባድ ነው። እውነት ነው። እመኑኝ ይህን ቪዲዮ ታተርፉበታላችሁ፣ ትጠቀሙበታላችሁ፣ ህይወታችሁን ትቀይሩበታላችሁ ብዬ የማስበው ቪዲዮ ነው እና እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። እስከ መጨረሻው ድረስ ቪዲዮን ጨርሳችሁ እዩት። እመኑኝ አልምልም፣ እመኑኝ። እና ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቀጣይ በሌላ ቪዲዮ እስክንገናኝ ለዛሬ እዚህ ላይ እናበቃለን። ሰላም ሁኑ። እስከ መጨረሻው ስለተከታተላችሁን በጣም እናመሰግናለን። ላይክ ማድረጋችሁንም እንዳትረሱ። እናመሰግናለን።